ዘላለም አይጠብቃችሁ እድልና አጋጣሚም ልክ እንደዛው ይሄውላችሁ እናንተ ባትሰሩት ሌላ ሰው ይሰራዋል ያኔ ይቆጫችኋል እኛ ልንቀበለው ማንፈልገው እውነታ ቢኖር ይሄ ነው ያቀዳችሁትን ያለማችሁትን ነገር ለመጀመር በዘገያችሁና ባመነታችሁ ቁጥር ለመተው እየተቃረባችሁ ነው የምትመጡት ነገር ግን የሆነ ሰው ከናንተ ቀድሞ እየተዘጋጀ ነው ነገር ግን የሆነ ሰው ኦሬዲ ጀምሮት ስራውን እየቀጠለ ነው ወይም ደግሞ ወደፊት እየሄደ ነው ስለዚህ ከናንተ የተሻለ ዕውቀቱ ሳይኖራቸው ኢቭን ከናንተ የተሻለ ልምዱ ሳይኖራቸው ኢቭን ቀጣዩ ምን እንደሆነ ወይም ደግሞ ከጀመሩት በኋላ ምን ማድረግ እንዳለባቸው የተሻለ ፕላን ሳይኖራቸው ወይም ቀጣዩ ምን እንደሚሆን ሳያውቁ ይጀምሩታል እና ያኔ ይቆጫችኋል በድንገት ደግሞ እድገታቸውን ታያላችሁ ምክንያቱም ልዩነቱ በአክሽን መካከል ነው የሆነ ነገር ያደረጋችሁ በሄዳችሁ ቁጥር ቀጣዩ እየተገለጸላችሁ ይመጣል እስኪ የሆነ ነገር አስተውሱ የሆነ ጊዜ ላይ የሆነ ፕሮጀክት መስራት ትፈልጋላችሁ ወይም መስራት አይዲያው ይመጣላችኋል የሆነ ሰዓት ላይ የቢዝነስ አይዲያ ይመጣላችኋል የንግድ አይዲያ ይመጣላችኋል አንዳንዶች ደግሞ ሶሻል ሚዲያ ለመስራት ወይም ደግሞ ያላችሁን ዕውቀት በሶሻል ሚዲያ ለማካፈል ታቅዳላችሁ ወይም ታስባላችሁ ሐሳቡ ይመጣላችኋል እና አንዳንዴ ደግሞ ራሳችሁ ላይ ለመስራት ሊሆን ይችላል ወይ ራሳችሁን ለማሳደግ ወይ አዲስ ስኪል ለመማር ታቅዳላችሁና ታስባላችሁ አንዳንዴ ፕሮጀክት ቀርጻችሁ እቅዳውታችሁ በትክክል ሁሉንም ነገር አስተካክላችሁ ቢዝነስ ፕሮፖዛል ሁሉ አስተካክላችሁ ግን አጀምሩትም ወይ ነገ ትላላችሁ ወይ ከምረቃ በኋላ አንዳንዴ ደግሞ አዲስ አመት ሲመጣ ይሄ ማያልቅ አዲስ አመት አለ አዲስ አመት ሲመጣ አንዳንዴ ደግሞ ከስራ በኋላ ከዚህ ወር በኋላ ከዚህ ሳምንት በኋላ እያላችሁ ስታዘገዩት የሆነ ቀን የናንተን ስራ የናንተን ፕሮጀክት የናንተን ፕሮፖዛል ራሱ ይዞ የሆነ ሰው ብቅ ይላል ያኔ ዘግይቻለሁ ብላችሁ ከማመን ይልቅ ወይም ደግሞ ወይኔ በቃ ዘገየው ማለት ነው ብላችሁ ከማመን ይልቅ ፕሮፖዛሌን ተሰረቁ ፕሮጀክቴን ተሰረቁ ተወሰደብኝ ማለት ይቀናናል እመኑኝ ነገር ግን እንደዛ አይደለም እናንተ ባትሰሩት ሌላ ሰው ይሰራዋል እናንተ ካላደረጋችሁት ሌላ ሰው ያደርጋል ደግሞ ጭራሽ ከናንተ ጋር ተመሳሳይ የሆነ ነገር ነው ይዘው የሚመጡት ይውላችሁ እናንተ ባትሰሩት ወይም እናንተ ከዘገያችሁ ሌላ ሰው ይሰራዋል የናንተ የቢዝነስ አይዲያ በእናንተ ጭንቅላት ውስጥ ብቻ አይደለም ያለው የናንተ ሐሳብ ኦንሊ በእናንተ ጭንቅላት ውስጥ ብቻ አይደለም ያለው እናንተ ብቻ አይደለም ያሰባችሁት እናንተ ብቻ አይደለም ፕሮፖዝ ያደረጋችሁት በሁለቱ ወይም በሰዎች መካከል ያለው ልዩነት የአክሽን ነው ወይም ደግሞ የድርጊት ልዩነት ነው ያለው ይውላችሁ የናንተን ሐሳብ እናንተ ካልሰራችሁት ወይም እናንተ በዘገያችሁ ቁጥር ሌላ ሰው ያደርጋል ምንም አይነት ዕውቀቱ ሳይኖረው ከናንተ የተሻለ ልምድ ሳይኖረው እስቲል የወደፊቱ ምን እንደሚሆን ወይም ደግሞ ቀጣዩ ምን እንደሆነ ሳያቅ ሁሉ የናንተን ሐሳብ ይዞ ይጀምራል ወይም ያን ሐሳብ ይዞ ይጀምራል ከዛ በድንገት እድገታቸውን ታያላችሁ ምክንያቱም አክሽን የሆነ ነገር ከጀመራችሁ በኋላ ቀጣዩ እየተገለጸላችሁ ይመጣልና ያን ይቆጫችኋል እውነቴን ነው ይቆጫችኋል ህልሙ የኔ ነበር ማለታችሁ ነው አይወላችሁ በዚህ አጋጣሚ እኔን ያጋጠመኝን ነገር ለነግራችሁ ነው በጣም በተደጋጋሚ እንደዚህ አይነት ነገር ያጋጥመኛልና የሆነ ጊዜ እኔና አንዲት በጣም የምወዳት እህት አለችኝና ስራ የለንም ነበርና የሆነ ስራ ለመጀመር አሰብን ማለት ለምንድነው ቁጭ ብለን የምንውለው የሆነ ስኪል አለን እሷ የሴቶች ጸጉር ቤት እኔ ደግሞ የወንዶችን መስራት እንችላለን ተባብለን አሰብን እና ለሰራ ያሰብነውና ያቀድነው ምን ነበር መሰላችሁ የህፃናት ጸጉር ቤት ነው የህፃናት ጸጉር ቤት የሴቶችም የወንዶችም ህፃናት ጸጉር ቤት በአንድ ክፍል ወይም ደግሞ በአንድ ቤት ውስጥ መስራት ነው ያሰብነው ማለት ነው ሶ ፕሮጀክት በደንብ አቀድን አይሚን እንዴት ነው ከለር ሁላ የሴቶችን ሳይድ ፒንክ ከለር አድርገን አበባ ያለው ምናምን አድርገን ሴት ህፃናቶች የሚጫወቱበትን ማቴሪያሎች ሁሉ አውጥተን ማለት ነው ለወንዶች ፕሌይስቴሽን ሁሉ አዘጋጅተን ከዛ የወንዶችን ሳይድ ደግሞ ሰማያዊ ከለር ብንቀባው ተባባል እሷ የሴቶችን ጸጉር ትሰራለች እኔ ደግሞ የወንዶችን ህፃናት ጸጉር እንሰራለን ስለዚህ እንዴት አሰብን በራሪ ወረቀት አዘጋጅተን በየትምህርት ቤቱ መስጠት ነው
ያሰብነው ማለት ነው። ሰው አሰብንና የተወሰነ ብር አነሰን ባለው መጀመር እንችል ነበር። በርግጥ ግን አይ በደንብ አሳምረ ነው በደንብ ቲቪ ሙቪ ምናምን የህፃናት ሙቪ የሚታይባቸው ልጆቹ ሲጠብቁ እንዳይሰለቻቸው ሙቪ እያዩ እንዲጠብቁ የካርቶን ሙቪ እነሱንም ለሴት ህፃናት ደግሞ የሚጫወቱበት መጫወቻ አነሰንና የወንዶች ቀላል ነበር። ፕሌይስቴሽን ምናምን ካርቶኖች ምናምን ስለነበሩ እነሱ ቀላል ነበሩና የምንሰራው ከ16 ዓመት በታች ያሉ ህፃናትን ነው። ሰው ለእነሱ የሚገባቸውን ማቴሪያል ለማሟላት የተወሰነ ብር አነሰን ማለት ነው። ምን አሰብን? በቃ በቀጣይ ከ6 ወር በኋላ ወይም ምናምን በቀጣይ እንሰራዋለን ብለን ፕሮጀክቱን ነድፈን ወይም ቀርጸን አስቀመጥ ነው። ከዛ ከ3 ወር በኋላ ምን እንደተፈጠረ ልንገራችሁ። ትምህርት ቤት ስንሄድ በራሪ ወረቀት ወይም ደግሞ የማስታወቂያ ፔፐር ሰጡን ማለት ነው። ምንድነው የሚለው? የወንዶች እና የሴቶች ህፃናት ፀጉር ቤት ከፍተናል የሚል እና ልጆቻችሁን ዘና እያሉ ሙቪ እያዩ እኛ ጋር መሰራት ይችላሉ፣ እሁድና ቅዳሜያቸውን ከኛ ጋር ማሳለፍ ይችላሉ የሚል። ሁለታችንም ተያየን ማለት ነው። እሷም ልጇን ከትምህርት ቤት ልታመጣ ነው፣ እኔ ደግሞ እህቴን ላመጣ ነው የሄድኩትና ሁለታችንም ተያየን። አያችሁ፣ እኛ አሁን ምንም አይነት ፕሮጀክት ነድፈን አልሰጠናቸውም፣ የእነሱንም አልወሰድንም። በእኛ ጭንቅላት ውስጥ የነበረ ነገር ነው። እሷም እኔም ለማንም አላወራንም። ግን እናንተ ባትሰሩት ሌላ ሰው ይሰራዋል። እናንተ በዘገያችሁ ቁጥር ሌላ ሰው ይሰራዋል። ከእናንተ የተሻለ እውቀቱ ሳይኖረው፣ ከእናንተ የተሻለ ልምዱ ሳይኖረው፣ እስቲል ቀጣዩ ምን እንደሆነ ሳያውቅ እና ደግሞ የሆነ ጊዜ አንድ ሀሳብ መጣለን። ለምን ዴሊቨሪ አንሰራም? አይሚን እንዴት ነው ቴካዌይ ብቻ እኛ ጋር ተቀምጦ የሚበላ ነገር አይኖርም። ቴካዌይ ብቻ እና ደግሞ በትዕዛዝ የሚሰራ ነገር ሰርተን ለምን ዴሊቨሪ አናደርግም ምናምን አለ። ከዛ ስም አወጣን፣ የንግድ ስም አወጣን ምናምን። ከዛ ብሩ ትንሽ ከፍ ያለ ስለነበረ ባንክ ቤት ብድር መጠየቅ ነበረብን እና ሄድን። ባንክ ቤት ብድር ስንጠይቅ እንዳጋጣሚ ናሽናል ባንክ ከልክሏል ብድርና መቀበል አልቻልንም። ሰው በቃ ወይ ቀጣይ ዓመት ወይ እኛ ብር ሲኖረን እንጀምረዋለን ብለን ፕሮጀክቱን አስቀመጥን። እስቲ ላውናል ስሙ ሁሉ ቴካዌይ የምናደርግባቸውን ድርጅቶች የቴካዌይ ዕቃ ሁሉ ተነጋግረን ሁሉንም ነገር ጨርሰን ማለት ነው። ከዛ ከ6 ወር በኋላ ራሱን ተጀምሯል። ጭራሽ እኛ ደውለን ዴሊቨሪ ሁሉ አስመጣን ማለት ነው። አያችሁ፣ ይሄ ፕሮጀክት ለማንም አልሰጠንም። አይስዌር ቱ ጋድ እሷም አላደረገችውም፣ እኔም አላደረኩትም። በቃ ቁጭ ብሏል። ግን በእናንተ ማይንድ ውስጥ ያለው ነገር በሌሎች ሰዎችም ውስጥ አለ። ልዩነቱ የአክሽን ነው። እናንተ ባታደርጉት ሌላ ሰው ያደርገዋል። ቀጠሮና ነገ ማለት ህልማችሁን ይገለዋል። ምኞታችሁ ምኞት ብቻ ሆኖ እንዲቀር ነው የሚያደርገው። ይብላችሁ ድርጊት እድሎችን ይፈጥራል። ድርጊት ቀጣይ ምን እንደምታደርጉ ይከፍትላችኋል ወይም ደግሞ መንገዶቹን ያሳያችኋል። ይብላችሁ ሽልማቱ ቀድሞ ላቀደ አይደለም። እሺ ቀድሞ ፕሮጀክቱን ለሰራ አይደለም። ወይም ደግሞ ሽልማቱ ኤክስፔሪየንስ ላለው አይደለም። አክሽን ውስጥ ለገባ ሰው ነው፣ ድርጊቱን ለጀመረው ሰው ነው። እሺ ስለዚህ እስኪ ልጠይቃችሁ፣ እናንተም ራሳችሁን ጠይቁ። ምን ነበር ያዘገያችሁት? የትኛውን ህልማችሁን ነበር ለነገ የተዋችሁት? እናንተ አስባችሁት ሌላ ሰው የሰራው የትኛውን ፕሮጀክት ነበር እናንተ አስባችሁት? ከዛ በኋላ ብዙ ቦታ ላይ የተከፈተው የትኛው ስራ ነበር? ነገ ነቅቶ የሚያውቅ ሰው የለም። ሁሌም የምንነቀው ዛሬ ነው። ስለዚህ ያቀዳችሁትን እቅድ ወይም የሰራችሁትን ፕሮጀክት ወይም ያሰባችሁትን የቢዝነስ አይዲያ ዛሬውኑ ጀምሩት። አሊያ ግን እናንተ ባትሰሩት ወይም እናንተ ባትጀምሩት ሌላ ሰው ይሰራዋል፣ ሌላ ሰው ይጀምረዋል። የእናንተን ያህል እውቀት ሳይኖረው፣ የእናንተን ያህል ልምድ ወይም ኤክስፔሪየንስ ሳይኖረው፣ ኢቭን ቀጣዩ ምን እንደሚሆን እንኳን ሳያውቅ ሌላ ሰው ይሰራዋል። እናንተ ያላችሁ ነገር ሁሉ ሳይኖረው ሌላ ሰው ይሰራዋል። ያኔ ይቆጫችኋል። የዛሬ ቪዲዮአችን ይሄንን ይመስላል። አብራችሁኝ እስካሁን ስላላችሁ አመሰግናለሁ። ከዚህ በፊት ቤተሰቦቼ የሆናችሁ ወይም ቤተሰቦቼ ከሆናችሁ በድጋሚ ስላገኘኋችሁ በጣም ደስ ብሎኛል። አዲስ ከሆናችሁ ደግሞ ስሜ ቤተልሔም እባላለሁ። በሙያዬ የዩኒቨርሲቲ መምህር ነኝ፣ እንዲሁም ደግሞ የስፖርት ኮች ነኝ። በተጨማሪ ፐርሰናል ዲቨሎፕመንት ወይም ደግሞ ሳይኮሎጂካል ስኪል ትሬኒንጎችን ለወጣቶችና ለተማሪዎች እንዲሁም
ራሳቸውን መቀየር ለሚፈልጉ ሰዎች ስልጠናዎችን እሰጣለሁ። አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁን አትርሱ። እስከዚህ ሰዓት አብራችሁኝ ስላላችሁ በጣም ነው የማመሰግነው። ክብረት ይስጥልኝ። በሌላ ቪዲዮዎች እንገናኛለን። ሰላም ቆዩ።